አራት አምስት ቀኑን የያዘውን በዚህ በመካከለኛው ምስራቅ እየተካሄደ ያለው በእስራኤል በአሜሪካ በኢራን መካከል ያለውን የጦር ሁኔታ እና ያለውን ያመጣውን ውድመትና የኢራንን በማዕቀብ በስተጀርባም ያለውን ጥንካሬ ካነበብኳቸው ላቅርብላችሁ እፈልጋለሁ። ኢራን ይህንን ሁሉ ያደረገችው በስትራቴጂያዊ ወታደራዊ መልሶ ማጥቃትና ወታደራዊ ንብረቶችን በማውደም ላይ ፎከስ አድርጋለች። የሚገርመው ነገር ኢራን ለረጅም ጊዜ ማዕቀብ ቢጣልባትም በዩናይትድ ስቴትስ እና በእስራኤል ላይ ድል አድርጋ የምትቆጥረውን ሁሉ አሳይታለች። ኢራን በባህሬን፣ አዘርባይጃን፣ ኦማን፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት እና ኢራቅ ያሉ ቦታዎች ጨምሮ በመካከለኛው ምስራቅ በሚገኙ በርካታ የአሜሪካን የጦር ስፍራዎች ላይ ከባድ ጥቃት አድርጋለች። በእነዚህ ጥቃቶች መሰረት እነዚህ ኢላማዎችን በተሳካ ሁኔታ በኢራን ሚሳይሎች እና ድሮኖች ተመተዋል። አይረን ዶም ምን ያደከመ ያለው የፋታህ እና የሃይፐርሶኒክ ሚሳይል ደግሞ የበለጠ ቴል አቪቭን በተደጋጋሚ ሲመታ አይተናል ማለት ነው። ስለዚህ ወደ $2 ቢሊየን የሚጠጋ ወታደራዊ ተቋም ከአሜሪካ ላይ በአምስት ሀገሮች ውስጥ ያሉት በኢራን የተሳካ ድብደባ ወድመዋል። ስለዚህ በርካታ የመካከለኛው ምስራቅ ሀገራት የጦር ስፍራዎች ተመተው ጉዳትም ደርሰውባቸዋል። ቀደም እንዳልኩት 2 ቢሊዮን አካባቢ ነው። ስለዚህ አሁን የተለያዩ የጦር ትንታኔዎች እና ስለ የጦር በየቀኑ የሚካሄደው የጦር ውጤቶችን ወይም ድልን መቀናጀት ሂሳብ ስሌት የሚሰሩ ደጋፊዎች ባለሙያዎች ኢራንን የፋርስ ጠንካራ እና ስልታዊ ሲሉ ሀገሪቱን በመካከለኛው ምስራቅ ብልህ ሀያል ይሏታል። የአሜሪካ ወታደራዊ ጥቅም በቀጥታ ካጠቁት ጥቂት ሀገራት መካከልም ኢራን አንዷ ነች ብሎም ያወድሱታል። ዩናይትድ ስቴትስ የአውሮፓ ሀገራትን ከጎኑ እንዲቆሙ ጥሪ ማድረጓም አንዳንዶቹ ዩናይትድ ስቴትስ የኢራንን አቅም እንዳሳሰባት እንደ አንድ ምልክት አድርጎ ወስዶታል፣ ትርጉመውታልም። አንዳንድ ታዛቢዎች ይህን ሁኔታ የኃይል ሚዛኑ ሊቀየር እንደሚችል እና ወደፊት የሚነሱ ግጭቶች እንደ ቀድሞው በ1990ዎቹ አሜሪካ የለመደችው አይነት እንዳልሆነም ያስቀምጣሉ። እናም በመቀጠልም ዓለም ከወታደራዊ ተጽዕኖ እና ፖለቲካዊ ጫናው ባለፈው የአሜሪካ የበላይነት ያለውን አመለካከት የሚፈታተን እና ውስብስብ አሜሪካን ውስብስብ ልትወጣ የማትችለው ግጭት ውስጥ ገብታም ራሷን እያየች ነው ያሉት ብሎም ይከራከራሉ። ደግሞ ይህንን ደግሞ በይፋ ያስቀምጡም ከዚህ በፊት የጦር ኮሎኔል የነበሩትም የአሜሪካ በኢራቅ ጦር ጊዜም ሲሳተፉ የነበሩት አሜሪካ ያላት ሚሳይል ከተወሰነ ጊዜ በላይ ወደ ጦርነት ሊያስገባት አይችልም። ግን የኢራን የሚሳይል የግንባታ መጠን ስፍር ቁጥር እንዳልለው ያየንበትና በቀን በጣም መዓት የሆኑ ሚሳይሎችን የምትለቅበት አሜሪካ ከኢራን በበለጠ በዚህ ጦር የምትጎዳ እስራኤል እጅግ በጣም ካርታዋ ለማጥቃትም ሆነ እንደ ስፋቱም ደግሞ እጅግ በጣም ትንሽ ከመሆኑ የተነሳ በተወሰነ በቀላሉ ትጎዳ እንደምትችልና ኢራን ምንም እንኳን አብዮታዊ መሪያቸው እንኳን ቢሞትባቸው አሜሪካ እንደሌላ ሀገሮች መሪዎችን ገድዬ ይህንን የእስላሚክ አብዮት እቀይራለሁ እንደነ ቤንዙዛ አይነት እንደነ ጋዳፊ እንደነ ሳዳም ሁሴን አይነት ብላ ብታስብም ነገር ግን ኢራቆች ኮስታራና ቆፍጣና መሆናቸውን እያሳዩ እንደውም አያቶላ አሊ ካሜኒ ከሞተ በኋላ ደግሞ እጅግ በጣም ባክ ሪቬንጆችን ከኋላ ተመልሳ እጅግ በጣም ከፍተኛ ጥቃቶችን አግሬሲቭ በሆነ መንገድ እያጠቃች እንዳለ ነው እያየንበት። እንግዲህ በሚቀጥለውም ጊዜ የጦርነቱ ወዴት ነው የሚሄደው የሚለው ነገር የምናይበት ነው የሚሆነው። እጅግ በጣም ወደ 1 ሚሊዮን የሚጠጋ ወታደር ያላት እጅግ በጣም 1 ሚሊዮን የሚጠጋ የሰው ኃይል ቋሚ የሚሊተሪ በተራራማና በበረሃ ውስጥ ሊዋጉ የሚችሉ እጅግ በጣም በከፍተኛ ግጭቶች ውስጥ ሊቋቋሙ የሚችሉት
አብዮታዊ ወታደርም ያላት ሀገር ነች። የመሬቷን መቋማመጥ ደግሞ ለእሷም ግርዶሽ ነው ያለው። ይሄ ነገር ወደየት እንደሄደ እንዳለም የምናይበት ነው የሚሆነው። በዚህም ደግሞ የመካከለኛ ምስራቅ ሀገሮች እነ ዩናይትድ አረብ ኤሚሬት፣ እነ ኦማን እና አዘርባይጃን፣ እነ ባህሬን፣ ኩዌት፣ ሳውዲ አረቢያ ምን ያክል የጥፊን የሚያክል በየደቂቃው በኢራን እየተመቱ መሆናቸውን ደግሞ ያየንበት ነውና እነሱ ከአሜሪካ ጋር ወዳጅ መሆን ደግሞ ምንም ነገር ሊያደርግላቸው እንደማይችል እና እንደውም ከፍተኛ ሌላ ጣጣ ውስጥ እንደከተታቸው እና በቱሪዝምም ሆነ በንግድም ሌላ ጣጣ ውስጥ እንደገቡ እና ይህን ሁሉ ስታደርግ የነበረችው ለብቻዋን የቆመችው ኢራን መሆኗን ደግሞ አሜሪካ የለመደችውን አይነት ድል አታገኝም እያሉ አሜሪካውያን እንኳን ሀሳባቸውን እየሰጡ ነው። እስቲ ይህ ነገር ወዴት እንደሚሄድ የኢኮኖሚክ ክራይሲሱ የተለመደ ነው። ስትሬት ኦፍ ሆርሙዝን ዘግታለች። አሁን ያለው ጭንቅ በቀይ ባህርም በዚህ በገልፍ ሀገሮችም ያሉት እንቅስቃሴዎች በዚህ ጦርነት አማካኝነት ቆመዋል። እንግዲህ ኢራን አሜሪካ ጦርነቷን ማቆም ብቻም ሳይሆን ኢራን ራሷን ጦርነቱን ካላቆመች ይህ ጦርነት በከፍተኛ ደረጃ በዓለም ላይ እጅግ በጣም እነሱ እንዳሰቡት የሃይማኖት ጦርነት ነው የሚሉት። የሃይማኖት ጦርነትማ ቢሆን ማዕት የሙስሊም ሀገሮች በኢራን አትመታም ነበረ። ይሄ አሜሪካ የበላይነትን እስራኤል የቀጠናውን ይገባኛል የበላይ እኔ ነኝ የሚለውን ለማሳየት እና ኢራን አይ ለእናንተ አናጎነብስም እናንተ በዚህ አካባቢ ላይ ምንም አይገባችሁም በሚል ሁኔታ እና በዚህ አሜሪካ አቅሟን ለማሳየት ረጅም ተጉዛ መታ እስራኤል ቀጠናዋን የሚቆጣጠረው ኢራቅ አልንበረከክም በሚል አማካይነት አልገዛም በእናንተ አይደለም የምንኖረው የሚለውን ነገር በዚህ አይነት አማካይነት አልንበረከክም ባይነት እየመጣና በአሜሪካ ከፍተኛ አምባገነን የፈለገችው ነገር ሄዳ ወቅታ እንደፈለገችው መንግስት ጥላ የተለያዩ ዲስትራክቲቭ የሆነ አንስቴብል የሆነ ፒስን እንደነ ኢራቅ እንደነ ሊቢያ እና ሲሪያንስ አፍጋኒስታንን እንኳን ከ21-22 ዓመት በኋላ ተንደገና ነው የአውሮፕላን ክንፍ ላይ ተንጠልጥሎ እስኪሸሹ ድረስ የዛም ያክል ተፈትና ተወርዳ የወጣች ሀገር ነውና now the time is that the United States is declining their powers. We can see together in every scenario next coming days. Thank you so much.